تقبل الله منا ومنكم عيد مبارك علينا እስልምና ሃይማኖት ተከታይ ወንድሞች እህቶች አባቶች የሃይማኖት አባቶች ኡስታዞች ዑለማዎች በአጠቃላይ ፕሮቶኮላችሁን በትክክል ባልጠራ ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። በአጠቃላይ ህዝበ ሙስሊሙ ዛሬ በዚህ አደባባይ በድምቀት በመታከብሩት 1447ኛው ኢድ አልፈጥር በዓል በእናንተ ማዕከል ተገኝቼ እንኳን ደስ ያላችሁ መልእክት ሳስተላልፍ እጅግ ኩራት ይሰማኛል፣ ደስታ ይሰማኛል። እንኳን አደረሳችሁ ማለት ፈልጋለሁ። በድጋሚ ለናንተ በዓልን በሰላም ማክበርን፣ ለናንተ ለምስኪኑ ማሰብን፣ ለናንተ በጋራ አንድ ላይ ሆኖ ማደግን እዚህ ጋር ልሰብክ ልናገር አይደለም እዚህ ጋር የቆምኩት። በተግባር አብሮ ማክበርን፣ አብሮ መኖርን፣ ለምስኪኑ ማሰብን፣ ለሰላም መቆምንና በጋራ መሻገርን በትክክል የሚያውቅ ህዝበ ሙስሊሙ ለወንድሙ ለእህቱ የሚያስብ ከዛም አልፎ ለመጪው ትውልድ የሚያስብ ህዝብ እንደመሆኑ መጠን አባቶቻችሁ ያወረሳችሁትን ትልቅ ክብር ባህል ዛሬ ላይ ማቆየት ብቻም ሳይሆን ለነገ ለሚመጣም ትውልድ እንደምታሻግሩ ጽኑ እምነቴ ነው። አላሁ አክበር። በዓሉ የሰላም የጤና የፍቅር በጋራ ቆመን ለጋራ ሰላማችን ለጋራ ብልጽግናችን ለጋራ ወንድማማችነትና የታማማችነታችን የምናስብበት ነገውን ትውልድ የምናስብበት ከዛም አልፎ ተርፎ በአንድነት ቦንጋን ከፋን ደቡብ ምዕራብን ኢትዮጵያን አጠቃላይ ህዝብ ሙስሊሙንና የሰው ልጅን የምናስብበት በዓል ይሆን ዘንድ መልካም ምኞቴን እገልጻለሁ። በዓሉ ያማረ የሰመረ ይሁንላችሁ። እንኳን በድጋሚ ያደረሳችሁ ማለት ፈልጋለሁ። እጅግ በጣም አመሰግናለሁ። ስላደረሰን አልহামዱሊላህ ሁላችንም እላለሁ እና ረመዳን ነው በሚገርም ሁኔታ ጾመን አሳልፈናል። ደስ ይላል። ድሆችን በመርዳት እና አካባቢያችን ለሚገኙትንም ሆነ አገራችን ለሚገኙትን ምስኪን የሆኑትን ቤተሰብ የሌላቸውንም ሆነ ደካማ የሆኑትን አይተን አብረን ያለውን ተካፍለን በመብላት ኢድ አልፈጥርን አብረን አሳልፈን ዛሬ ደስታ ቀን የበዓሉ ቀን እንገኛለን። በእኛ አካባቢ በጥሩ ሁኔታ ያለፈ ይመስለኛል። ከግለሰብም ሆነ ከመንግስት አካልም በተለያዩ ነገሮች ድጋፍ ሲደረግ ብዙ ነገሮች በኢባዳ ላይ ሆነው በጥሩ ሁኔታ ያለፈ ይመስለኛል። ስሜታችንን ከምግብ ከለመድነው ነገር ትተን ያው ለጌታችን ፍቃደኛ አላህ የፈቀደልን ምግብና ሐላል ትተን ስናበቃ ይሄን ጌታ የከለከለልን ነገር ታማኝነትን እንድናደርስ። ስለዚህ ለጌታ ታማኝ ከሆን ለሃይማኖታችን ታማኝ ከሆን ለፈጣሪያችን ታማኝ ከሆን ለሰዎችም እንደዚሁ ታማኝ ለሀገር ታማኝ ሀገር ወዳጅ እያንዳንዱ ዜጎችን ወዳጅ አክባሪ የመሆንን በቀላሉ የሚጠቁም የሆነ ወር ነው። ከጌታ ጋር ህዝቦች መቀላቀልን እንደገና ምክሮችን ለሀገርም ለሃይማኖትም ለአካባቢም እንደዚሁ ማለት ነው ሌሎችም ነገሮች የምናሳልፍበት የምንመካከርበት የዓመት ባጀቶች የዓመት ምክክሮች የዓመት ኃጢያቶችን የምንሰርዝበት 11 ወሮችን እኮ ማለት ነው የምናሳልፍበትና የምንሰርዝበት ስንቅ የዓመት የ11 ወር ስንቅ የምንይዝበት ወራት ነው ማለት ነው ረመዳን። ዘካን ለምስኪኖቹ በማውጣት እንደዚሁ በመስጊድም ግንባታ አለን። በተለያየ ሰዎችን የተጣሉትን በማስታረቅ እንደገና ከሌሎች ሃይማኖቶች ጋር እንዴት አድርጎ ተቻችሎ ማሳለፍ እንዳለብን የሀገራችን ደግሞ እንዳውም ይሄ ደቡብ የሰላምና በቃ የመቻቻል የመፋቀር ሀገር መሆኑንም በውስጡ የምናንጸባርቅበት የሆነ ነው። እንደው እዚህ ደቡብ ላይ ካየሁት ነገር በጣም ደስ የሚለኝ ሁለት ሃይማኖቶች የመደጋገፍ የመቻቻል ያለባቸው ናቸው። እዚህ መጨረሻ ላይ ደግሞ ስንመጣ ዒድ ፊጥር የሚባል አለ። ምስኪኖችን እያንዳንዶቹ የምናይበት የሆነ ወራት ነው። የሆነ የዓመት በዓል ነው። ጾም ከሌላው ጊዜ በተለየ በጥሩ ሁኔታ ነው የተከበረው። እንግዲህ ጾም የምንለው ትርጉሙ በዋነኛነት አላህ ከፈቀደው ነገር በመጠቀምና አላህ ደግሞ ከከለከለው ነገር መከልከል ነው።
በዚህ አይነት እንግዲህ ሰዎች ራሳቸውን በመጉዳት በመራብ ሌሎች እንዴት እንደሚራቡ ሌሎች እንዴት እንደሚቸገሩ ኤክሰርሳይዝ የሚያደርጉበት ነው ማለት ነው። ይሄ ጾም የምንለው ነገር እንግዲህ ከአምስቱ የእስልምና መሰረቶች አንዱ ሲሆን በመጀመሪያ ደረጃ አላህን መገዛት የግድ ይላል። ከዛ በኋላ ደግሞ አላህን የምንገዛበት እስላሚዝ ፕራክቲስ ይባላል። እስላም በተግባር ነው የሚገለጸውና ለአላህ እንሰግዳለን። ከዛ በኋላ ደግሞ መጾም ግድ ነው። ከጾም ጋር ተያይዞ ደግሞ የሚከናወኑ ብዙ ተግባራት አሉ ማለት ነው። ጾምን ልዩ የሚያደርገው ነገር ማለት ነው። ለምሳሌ ዘካ የሚባል ነገር አለ። ሰው ካለው ንብረት ላይ 2.5 ለድሃ በመስጠት የሚያከብሩበት ነው። በዚህ ልክ በቦንጋ ከተማ ዘንድሮ ታይቶ በማይታወቅ ሁኔታ ወደ 3.8 ሚሊዮን ብር ተሰብስቦ ለድሃዎች የተከፋፈለበት ሁኔታ አለ። ስለዚህ ያ ብቻ ሳይሆን ትንሽ ያለውም ራሱን ያበቃ ሰውም ሌላውን በማዘን ሌላውን በመርዳት ጾሙን አብሮ ያሳለፈበት ሁኔታ ነው የነበረው ማለት ነው። የዘንድሮ በጣም ለየት ያለ ነው። የ1447ኛ ዓመት ሂጅራ ረመዳን ኢድ አልፍጥር ያለፈው ቀኑን በጾም ማታውን በሰላቱ ነው። ተራዊ ሰላት አለ። ከዛ ደግሞ ከ8 ሰዓት በኋላ ታጅራ የሚባል አለ። ከዛ ደግሞ ከ15 ቀን በኋላ ዘካ አለ። ዘካ ደግሞ ባለሀብት የሚሰጠው ገንዘብ ነው። ካለው ደካሞችን የሚረዳ ነው። የዘንድሮ የተለየ ነው። ከአምና በጣም ብዛት ያለ ብዙ ገንዘብ ተሰብስበው ይሄ ደግሞ ለድሆች ተካፍለዋል። ሁሉም በእኩልነት በአንድነት በፍቅር በመሐባ በመደጋገፍ ያሳለፍነው ወቅት ስለሆነ አልহামዱሊላህ ደስ ይላል። አላህ በሰላም ዓመት ያደርሰን። ዘካም ተካፋፍለዋል። ዘካተል ማል ይባላል። ዘካ ሁለት ነው። አንዱ ዘካተል ፍጥር ነው። እሱም ከረመዳን ፍቺ በፊት በአንድ ቀን በሁለት ቀን ሲቀር ነው የሚከፋፈለው። ደስ ይላል በጣም። አሁን መስጊድ ደግሞ አዲሱ መስጊድ ግንባታ ትልቅ መስጊድ 4 ደረጃ ፎቅ መስጊድ ሊገነባ ሲል አስተዋጽኦች ተደረጉ ነው። የሰው እንቅስቃሴ በጣም ደስ የሚል ነው። ዘካ በደንብ ተከፋፍለዋል በበቂ ሁኔታ ከአምና በተለየ ማለት ነው። ዘንድሮ ይሻላል። አልহামዱሊላህ ረብል ዓለሚን አላህ ስላደረሰን አላህን አመሰግናለሁ። ጥሩ ነው። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام تقبل الله منا ومنكم عيد مبارك እስልምና የእዝነት ወር ነው። የመተሳሰብ የመደጋገፍ ወር ነው። ያ ለሌሎች ወራቶች ፕራክቲስ እንድናደርግ የሚጠቅመን ነው ማለት ነው። ጥሩ ልምድ እንዲይዝ የሚያደርገን ነው ማለት ነው። ስለዚህ ጥሩ ባህሪ ያሳየነውን ጥሩ ለአላህ መገዛት ያሳየነውን ባህሪ ብቻ ሳይሆን አሁን በመደጋገፍ ሌሎችንም በመርዳት በመተዛዘን ያሳለፍነውን ይሄን እድሜ ልካችንን ወይም በቀሪ ህይወታችን ማሳለፍ አለብን። በዓሉንም ስናከብር ሁሉም ሰው ሞልቶለት አይደለም የሚያከብረው፣ ተቸግሮም ያከብራል። ስለዚህ ካለን ነገር ላይ በማካፈል እነሱም በመጠየቅ በረመዳን እንደተዛዘነው ሁሉ በመተዛዘንና ለቀጣይ ህይወታቸውም አስፈላጊውን ድጋፍ በማድረግ የኢድ አልፈጥርን በዓል ልናከብር ይገባል የሚል መልእክት አለኝ። መጀመሪያ ስንጀምር ያው ረመዳንን ስንጀምር የረመዳን መያዣ ተብሎ ዱቄት በመግዛት ያለኔ ነገር ዘይት ምናምን በማካፈል ከዛ በመቀጠል ደግሞ የመጨረሻው ኢድ አልፈጥርን ዱቄትን የተለያየ የሆነ የሚበሉ ነገሮችን ገዛ አብረው ከኛ ጋር በደስታ እንዲያፈጥሩ ያን ነገር ዱቄትም ሆነ አከፋፍለንላቸዋል። ያን ነገር በጋራ ከኛ ጋር ያለ ጭንቀት ያለ ሀዘን እኛም ከጎናችን አለን በማለት ከኛ ጋር እንዲያሳልፉ ያለውን ነገር ተካፍለን አብረን አካፍለናቸው ለዚህ ደስታ ለበዓል ደርሰናል። በዓሉን በአብሮነት ከወገኖቻችን ጋር ከሙስሊም ወንድሞቻችን ጋር ከክርስቲያን ወንድሞቻችን ጋር ያለውን ነገር በጋራ በፍቅር እያከበርን እንገኛለን። እነሱም ከጎናችን ሆኖ አብሮን በደስታችን ተካፍሎ ሆኖ ለበዓላችን በሰላም ደርሰን እያከበርነው ነው። እንግዲህ ሁላችንም ያለው ከሌለው በማካፈል
በአብሮነት በመተሳሰብ በፍቅር የመደሰቻ ቀን ነው። እንደ ኢስላም ካሉን የሁለት በዓላቶች አንዱ ኢድ አልፈጥር ነው። ኢድ አልፈጥር በዓል ደግሞ ለኛ የተፈቀደልን እንድንደሰት ነው እና ሐላል በሆነ መንገድ ከሸራዓውን ሳንጥስ የተቸገረውን በመርዳት የታመመውን በመጠየቅ ዘመድን በመዘየር በአብሮነት እንድናሳልፍ ሃይማኖቱም ስለሚያዘን እኛም በዛ ሁኔታ ላይ ሆነን እንድናሳልፍ ለመጠየቅ እወዳለሁ። የተባለበት ተቅዋን ፍራቻን የምንላበስበት አቅም የምንሰንቅበት የሆነ ወራት ነው ብለናል። ይሄ ስናይ ዒባዳ ብቻ አምልኮ ብቻ አይደለም። የገንዘብ አምልኮ አለ፣ የምላስ አለ፣ የገንዘብ አለ፣ የተለያየ ነገርን እንድንመለከት ነው። ከዜጎች ጋር ያለን ትስስር ከዲዎች ጋር ያለን ትስስር እንድናይ የምናረግበት ወራት ስለሆነ በቀላሉ እንዳው ዒዳችን በተለይ መልኩ የዘንድሮ ደግሞ አደባባይ መሆኑ ከመንግስታችን ጋር ያለን እንደገና ደግሞ እየመጣ መጎብኘታቸው በጣም በራሴ በኩል አስደስቶኛል። ይሄን ዒዳችንን እናንተንም ጭምርት በዓለም ጫፍ ላይ ያሉት ሙስሊሞችም እንኳን ለ1447ኛው ዒድ አልፊጥር እንኳን አደረሳችሁ ላለሁ ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል ወአንቱም ወኩሉ ዓሚን ወአንቱም ቢልኸይር ላለሁ ማለት ነው። ባረከላህ። ይሄ አንድነቱ ይቀጥል። ሁሉም ይሄን ከዚህ መማር አለበት። ድሮም ያውቃል፣ የሚያውቁትም አሉ፣ ከኋላ መጡም ወጣቶቹም ሌሎቹም ቢሆን ይሄን አንድነት ጥሩ ነው። ሰላም ያስፈልጋል። ሰላም ሲኖር ዲን አለ፣ እምነት አለ፣ ልማት አለ። ሰላም ላይም እንስራ። አካባቢ ሰላም፣ ቤተሰብ ሰላም፣ መንግስት ሰላም፣ አገር ሰላም ያስፈልጋል። ይሄ ደግሞ እኛ ሰላም መነሻዎች ነን። አላሁመ አንተ ሰላም ወሚንከ ሰላም የሚል ዚክር አለ። ኢነላህ ወሰላም የሚል አለ። አላህ ሰላም ነው፣ ሰላም ከሱ ነው መጣ። ሰላም አላህ ይስጠን። እንደዛው ደግሞ መደጋገፍም ጥሩ ነው። እኛ ስንደጋገፍ ስንተዛዘን ሰማይ ያለው ፈጣሪያችን ለኛም ያዝልናል ማለት ነው። ኢርሐሙ ማን ፊል አርዲ ያርሐሙኩም ማን ፊስ ሰማ። እናንተ ምድር ያላችሁ ሰዎች ተዛዘኑ፣ ተባበሩ፣ ተደጋገፉ እኔ ደግሞ ይረዳችኋለሁ ብሏል አላህ። ረመዳን በተመለከተ እንግዲህ ረመዳን አላህ የሰጠን ጸጋ ነው። የመንፈስ ወር ነው። የመተባበር ከጌታ ጋር ያለ አላቅነት ሰው ጋር ይሄንን ጾም ስናሳልፈው ረመዳን የሚባለው ነገር ከአላህ ጋር ብቻ ሳይሆን ከሰው ጋር እንዴት አድርጎ መተገዝ ወይም ማሳለፍ ወይንም መሶበር እንዳለብን የሚያስተምር ጾም ነው። እንግዲህ ረመዳኑ ጠቅለል ባለ ነገር ስንናገር ብዙ ነገሮች በውስጦቹ ነገሮች አሉት። ብዙ ነገር አሳልፈናል። ረመዳን እያንዳንዳችን ከጌታችን ጋር እያንዳንዳችን ረመዳንን ስንጾም ድሆችን እንድንመለከት ምስኪኖችን እንድንመለከት የሚያረግ ነው። እንዳውም በውስጡ ደግሞ ታማኝነትን፣ ታታሪነትን፣ ከጌታ ጋር ያለነትን የሚያሳይ ወር ነው። ይሄ የተፈለገበት ነው እንጂ ራብ ወይንም እንድንጠማ ብቻ ፈልጎ አላህ ያደረገው ስላልሆነ ረመዳን በጣም ራሳችንን እንድናይ ከሰዎችን እንድናይ ምስኪኖችን እንድናይ የሆነ ወራት ነው ማለት ነው። ጌታም ጋር ያለው ይሄ ነው። እንኳን አደረሳችሁ ለኢድ አልፈጥር ለ1447ኛው ኢድ አልሙባረክ ብያለሁ። በአጠቃላይ ለዓለም ላሉት ሙስሊሞችም ለሀገር ውስጥ ላሉት ሙስሊሞች እንኳን አደረሳችሁ ዳለው ኢድ አልሙባረክ። ለመላው የእስልምና እምነት ተከታዮች እንዲሁም እናንተ ለፍታችሁ እዚህ የኛን በዓል ለማድመቅ በእኛ መሀል ተገኝታችሁ እንደዚህ አይነት ዝግጅት ለምታደርጉ ለእናንተም እንኳን አደረሳችሁ እላለሁ። አላህ ያስተለን። እንግዲህ በመጨረሻ ለመላው ለእስልምና እምነት ተከታይ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ የሰላም፣ የፍቅር፣ የመተሳሰብና የመተዛዘን የመረዳዳት እንዲሆንላችሁ ከልብ እመኛለሁ። ለቤተሰቦቼ፣ ለእናት ለአባቴ፣ ለእህት ለወንድሜ በአጠቃላይ ለከፋ ተወላጅ ሆነ በዓለም ላይ ላሉትም እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን እላለሁ። እንኳን አደረሳችሁ። እንግዲህ እኔ ቤተሰቤ ሳለም ወደ ያሉት ደግሞ ሰላምታ እንዲደርስ ይፈልጋለሁ። ቦንጋ ውስጥም ጌሻ ውስጥም አሉ፣ ከፋ ውስጥም እንደው ደቡብ ምዕራብ ውስጥ ኢትዮጵያ ውስጥ ውጭም ባሉት ሙስሊሞች ይሄኛን ያስተባበራችሁ ለእናንተም እንኳን
አላሁም እናንተን ያቆይ ይላለው። ለሁሉም እንኳን ደረሳችሁ ይላለው። ዒድ ሙባረክ ዓለይና ወዓለይኩም